አልኮልን አዘውትሮ መጠጣት ወይም ደግሞ አብዝቶ መጠጣት ጭንቅላት ላይ ሊከሰት የሚችል የደም መፍሰስን እንደሚያመጣ ያውቃሉ? ቪዲዮዬ ስለ ክሮኒክ ሰብዱራል ሄማቶማ ወይም ደግሞ የቆየ ከአንጎል በላይ ከአንጎል የራስ ቅል በታች የሚከሰት ደም መፍሰስ ገልጽላችኋለሁ። ሰብዱራል ሄማቶማ ብዙ ጊዜ የሚከሰተው እድሜያቸው ከ55 ዓመት በላይ የሆኑ ሰዎች ላይ መፍሰስ ምክንያት ምንድናቸው የሚለውን ነገር ስናይ የመጀመሪያው ቀላል የሚባል አደጋ ማንኛውም አደጋ ሊሆን ይችላል። በተለይ ደግሞ ቀደም ብዬ እንደገለጽኩት እድሜያቸው ከፍ ያለ ሰዎች ላይ ቀላል የሚባልም አደጋ ሊሆን ይችላል። በሚከሰት ሰዓት ይህ የደም መፍሰስ ይከሰታል። ሌላኛው ምንድነው? አልኮልን አብዝተው የሚጠጡ ሰዎች እና ደግሞ አዘውትረው አልኮል የሚጠጡ ሰዎች ላይ ከሌላው ሰው በተለየ ይህ የመከሰት ዕድሉ ይጨምራል። ለምሳሌ የደም ማቅጠኛው ለልብ ህመም ሊሆን ይችላል፣ ለስትሮክ ሊሆን ይችላል። ከሌላው ሰው በተለየ ተጋላጭነቱ ይጨምራል። ይህን ስል ግን አንድ የደም ማቅጠኛ የታዘዘለት ሰው ሪስክ አለው ተብሎ መድኃኒቱ ሊቋረጥ አይገባም። ምክንያቱም ማንኛውም መድኃኒት የራሱ የሆነ ሪስክና ወይም ደግሞ የጎንዮሽ ጉዳትና ጥቅም አለው። ብዙ ጊዜ ደግሞ እነዚህ የደም ማቅጠኛዎች የሚታዘዙባቸው የራሳቸው ምክንያት አላቸው እና ማንኛውንም መድኃኒት ከማቋረጡ በፊት የሐኪሞትን ማማከር ይጠበቅበታል። ሌላው አንድ ሰው የሰውነት መስነፍ ካለው በተለይ ደግሞ ከዚህ በፊት ስትሮክ አጋጥሞት ሊሆን ይችላል። በተለያየ ምክንያት የሰውነት መስነፍ ካለው እና የመውደቅ ዕድሉ ከፍተኛ ከሆነ ይህ የደም መፍሰስ የመከሰት ዕድሉ ከፍተኛ። ይህ የደም መፍሰስ ብዙ ጊዜ በአንድ የአንጎል ክፍል የሚከሰት ከ20 እስከ 25% በሚሆኑት ታካሚዎች ላይ በሁለቱም የራሳችን በኩል ይከሰታል። የመጀመሪያው ምልክት ምንድነው? ራስ ምታት። ከዚህ በመቀጠል ደግሞ ማንቀጥቀጥ ካላቸው፣ የሰውነት መስነፍ ካለ የግራ ወይም የቀኝ የአካል ክፍል የሰውነት መስነፍ፣ ራስን መሳት፣ ሰዎች ንቃታቸው መቀነስ፣ የንግግር ችግር ሲኖር ለምሳሌ ማውራት ሲያቅታቸው ወይም ደግሞ ያወሩ በመሃል ሲያቆሙ ወይ ቃላቶች ሲጠፋባቸው አንዱ ምልክት ነው። ይሄ እነዚህ ከላይ የገለጽኳቸውን ምልክቶች ካሉበት ምን አይነት ምርመራዎች ማድረግ አለበት? የመጀመሪያው ምርመራ ሲቲ ስካን ነው፣ የጭንቅላት ሲቲ ስካን። ሁለተኛው የምርመራ አማራጭ የጭንቅላት ምስሉ ላይ ያስቀመጥኩት የኤምአርአይ ውጤት ሲሆን እንደምታዩት በአንዱ በኩል የሚታየው ምንም ጭንቅላቱ ላይ ጫና የፈጠረ የተጠራቀመ ነገር የለም። ግን በሌላኛው በኩል የተጠራቀመ ነጣ ብሎ የሚታይ የተጠራቀመ ደም ይታያል። ይህም በእንግሊዝኛው ክሬሰንት ሼፕድ። ምን አማራጮችን ስናይ እኛ ሀገር በብዛት የሚሰራው የኦፕሬሽን ነው። ከጭንቅላት ኦፕሬሽኖች አንጻር ቀለል ባለ አነስ ባለ ክፍተት ያን የፈሰሰውን ደም ማውጣትና እዛ ቦታ ላይ ያ የፈሰሰው ደም እንዲመጣ ቱቦችን በማስቀመጥ ከዛም በኋላ በማውጣት የሚካሄድ የህክምና አይነት ነው። ሌላኛው የህክምና አማራጭ እኛ ጋር በብዛትና የሌለው ኢንዶቫስኩላር ኢምቦላይዜሽን ነው። ይህም የህክምና አይነት በደም ስር ተገብቶ ያን ለመድማት ያጋለጠውን የደም ስር ኢምቦላይዝ ማድረግ ወይም ደግሞ መዝጋት ነው። ይህም ሚድል ሜኒንጃል አርተሪ ኢንዶቫስኩላር ኢምቦላይዜሽን ይባላል። አንድ ሰው ይህ ኦፕሬሽን ከተሰራለት ወይም ደግሞ እንደዚህ አይነት ህመም ካጋጠመው ምን ማድረግ አለበት? ህክምናውን ካገኘ በኋላ ማንኛውም ለአደጋ የሚያጋልጥ ነገሮችን አለማድረግ ወይም ደግሞ መጠንቀቅ፣ ከባድ ስፖርቶችን አለመስራት፣ እንዲሁም ደግሞ አልኮል የሚጠጣ ሰው ከነበረ የእነዛን አልኮሎች ማቆም ይኖርበታል። ለደም ማቅጠኛ የሚወሰድ መድኃኒቶች ካሉ ከሐኪሞች ጋር በመነጋገር መቼ መቀጠልና እንዴት መቀጠል እንዳለበት መወሰን ይጠበቅባቸዋል።